በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቸርነት የባህሪ የሆነው አምላካችን እግዚአብሔር ከያለንበት በምህረቱ በአባትነት ፍቅሩ ጠብቆ እዚህ ዕለት ያደረሰን አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለታላቁ በዓል ለሆሳዕና እንኳን አደረሳችሁ። በዛሬው ዕለት አምላካችን እንደወደደ እንደፈቀደ የምንማማረው በማቴዎስ ወንጌል ምዕራፍ 21 ከቁጥር 2 ላይ ያለውን ኃይለ ቃል በማንሳት ነው። ጌታችን አምላካችን ኢየሱስ ክርስቶስ ሕፃናት ሽማግሌዎችም ልብሳቸውን እያነጠፉለት ለጌታ ለኢየሱስ ክርስቶስ ምስጋና እንዳቀረቡ እንመለከታለን። ቁጥር 2 ላይ ለጌታ ያስፈልጋል፣ ሰዎች ቢጠይቋችሁ ጌታቸው ይፈልጋቸዋል በሉ ብሎ ሐዋርያትን አዟቸዋለኝ። ወደ ከተማ ወደ ምታገኙት ሰፈር ሂዱ፣ በዛም በደረሳችሁ ጊዜ 2 አህዮች የታሰሩ ታገኛላችሁ። ሰውም ቢጠይቃችሁ ጌታቸው ይፈልጋቸዋል በሉት ይላለኝ። ጌታቸው ይፈልጋቸዋል በሉት ብሎ ነገረን። ሐዋርያትም ሂደው እነዛን 2 አህዮች ውርንጭላዋን ከእናቷ ጋር እዘው መጡ። ጌታችን ኢየሱስ ክርስቶስም ከውርንጭላዋም ከእናትየዋም ጋር ተቀመጠ ይላለኝ። ይህ ታሪክ በዛን ዘመን የነበሩ ፈሪሳውያን ይህንን ሲመለከቱ በጣም ይገረሙ ነበር። በመካከላቸውም በሽተኞች፣ ድውያኖች፣ የታመሙት ሁሉ ከፊቱ የቆሙ ይፈወሱ ነበር። ያን ጊዜ ሕፃናት የእናትና የአባታቸውን ስም አባ እማ ብለው መጥራት የማይችሉት የጌታን ምስጋና ግን አንደበታቸው ተከፍቶላቸው ሆሳዕና ለዳዊት ልጅ ሆሳዕና እያሉ እግዚአብሔርን ኢየሱስ ክርስቶስን ማመስገን ጀመሩ። ሊቃነ ካህናት ፈሪሳውያን ግን ይህንን ሰምተው እነዚህን ሕፃናት ዝም እንዲሉ እዘዝ፣ ዝም አስብላቸው እያሉ ይናገሩት ነበር። ጌታ ግን እነዚህ የቢታንያ ሕፃናት መናገርን ብትከለክሏቸው እነሆ ድንጋዮች ያመሰግኑኛል ብሎ ተናገራቸው። ድንጋዮች አንደበት አውጥተው ሆሳዕና ለዳዊት ልጅ እያሉ አምላካችን ኢየሱስ ክርስቶስን አመሰገኑ። ንጉሥሽ ትሑት ሆኖ በአህያ ላይ ተቀምጦ ይመጣል ብሎ ነቢያት ተናግረው ነበርና የነቢዩ ቃል እንዲፈጸም ጌታችን ኢየሱስ ክርስቶስ ንጉሥ ሆኖ ሳለ ትሑት ሆኖ በአህያ ጀርባ ላይ ተቀምጦ መጣ። ነገሥታት በፈረስ በሰረገላ በተላላቅ በሆኑ ባሸበረቁ ፈረሶች ይቀመጣሉ። ጌታ ግን ትሑት ነውና ለመሥዋዕት እንኳን ያልተመረጠችውን ወደ ቤተ ክርስቲያን ወደ ቤተ መቅደስ የማትገባውን አህያን መርጦ ከአህያዋ ላይ ተቀምጦ ወደ ቤተ መቅደስ ገባ ይላለኝ። ፈትታችሁ አምጡት ብሎ የተናገረው 2 አህዮች ነበሩ። 2 አንደኛዋ እናት ስትሆን ሁለተኛዋ ደግሞ ውርንጭላዋ ነበረች። ለጌታ ያስፈልገዋል በሉ እንዳለው እነዚህ 2ቱ አህያዋና ውርንጭላዋ የእስራኤል ዘስጋና የአሕዛብ ምሳሌዎች ናቸው። እስራኤል ዘስጋ አህያዋ መጫን እንደለመደች፣ እስራኤል ዘስጋ ሕገ ኦሪት ነበራቸው፣ ስርዓት ነበራቸው። የሚያውቁት ሕግ የተደነገገላቸው የብሉይ ኪዳን ስርዓት ነበራቸው። ውርንጭላዋ እንደማትጫን አዲስ እንደሆነች ሁሉ አሕዛብ ደግሞ ሕገ ኦሪት ያልነበራቸው ስለነበሩ ሕዝብንና አሕዛብን አንድ ሊያደርግ በአህያዋም በውርንጭላዋም ላይ ጌታ ተቀመጠ ይላለኝ። ስለዚህ
ሁለቱንም አንድ የሚያደርግ አምላካችን እዟቸው ወደ ቤተ መቅደስ ገባ ይላል እና ስለዚህ ከዚህ ላይ የምናየው ክርስቲያኖች ጌታ እፈልጋቸዋለሁ ለጌታ ያስፈልጉታል በሉ ብሏለኝ። ስለዚህ ለእግዚአብሔር ለአምላካችን የማያስፈልገው ፍጥረት የለም። በፍጹም ፍቅሩ የወደደን በምህረቱ እኛን ያፈቀረን እግዚአብሔር እስከ ሞት ድረስ ዓለሙን እንዲወደዋለኝ ተብሎ በመጽሐፍት ተነግሮናል። ስለዚህ እኛም እግዚአብሔር ኢየሱስ ክርስቶስ በደሙ ፈሳሽነት ወደ እቅፉ ያመጣን በአባትነት ፍቅሩ አባ አባት ብለን እንድንጠራው የወደደን ኢየሱስ ክርስቶስ ሕዝብንና አሕዛብን አንድ እንዳደረገ በወንጌሉ እኛም እርስ በርሳችን አንድ እንድንሆን በመካከላችን ፍቅር እንዲኖር ያስፈልጋል። ለጌታ ያስፈልጉኛል ብሎ ፈታችሁ አምጡ ነበር ያለው ጌታችን ኢየሱስ ክርስቶስ። አሕዛብም በብሉይ ኪዳን የነበሩትም ፍጥረት ሁሉ በኃጢአት የወደቁ ነበሩ። ጽድቃችን እንኳን እንደ መርገም ጨርቅ የተቆጠረበት በኃጢአት የወደቅንበት የሞት ጥላ ያንዣበበብን ፍጥረቶች ነበር። ኢየሱስ ክርስቶስ መጥቶ በልጅነት ፍቅር አባ አባት ብለን የምንጠራበትን የልጅነት መንፈስ ሰጥቶ ሕዝብንና አሕዛብን አንድ አድርጓለኝ። ስለዚህ የታሰሩትን ነፍሳት ለማውጣት ዛሬ ካህናት፣ ዛሬ ጳጳሳት፣ ዛሬ ዲያቆናት፣ ዛሬ ክርስቲያን የሆን ሁላችን ወደ ታሰሩት በኃጢአት ወደ ወደቁት እንድንሄድ ይነግረናል። ምክንያቱም ጌታ ኃጢአተኞችን ሳይሆን የሚጠላ ኃጢአትን ነው። ብዙ ጊዜ ከጻፎችና ከፈሪሳውያን ተቃውሞ የሚደርስበት የነበረ ከኃጢአተኞች ጋር አብሮ ይበላል፣ አብሮ ይጠጣል የሚል ነበረ። ስለዚህ ይህንን ክስ የሻረልን እርሱ ኃጢአታቸውን በማራቅ ኃጢአታቸውን ከሰዎቹ በማራቅ ፍቅሩን እየገለጸ ነበር። ስለዚህ እኛም በኃጢአት የወደቁ በዝሙት የወደቁ ከእግዚአብሔር ፍቅር የተለዩ ሰዎች ቢኖሩም እየሄድን እነዛን ሰዎች የእግዚአብሔርን ፍቅር ልንነግራቸው ያስፈልጋል። ፈሪሳውያን እነዚህን ሕፃናት ዝም እንዲሉ እባክህ ንገራቸው፣ ዝም አስብላቸው ሲሉት ጌታ ሕፃናት ዝም ቢሉ እነዚህ ሽማግሌዎች ዝም ቢሉ የቢታንያ ድንጋዮች ይናገራሉ ብሎ ተናግሯል። አምላካችን እግዚአብሔር በመጥምቀ ዮሐንስ አንደበት እነሆ እናንተ እስራኤላውያን አብርሃም አባት አለን እንደምትሉት አይምሰላችሁ፣ እግዚአብሔር ለአብርሃም ከድንጋይ ልጆቹን ያስነሳለታል ብሏል። ስለዚህ የእግዚአብሔርን ሕግ የማያውቁት ድንጋይ ልብ ያላቸው እግዚአብሔርን ሊያመሰግኑ ይችላሉ። ስለዚህ ክርስቲያኖች እንደዚህ እንዳንባል እንዳንወቀስ ወደ እግዚአብሔር መቅረብ አለብን። ድንጋይ ልብ ያላቸውን ሰዎች የሥጋ ልብ እንዲኖራቸው የእግዚአብሔርን ፍቅር ልንነግራቸው ያስፈልጋል። ይህንን ስንመለከት ኢየሩሳሌምን አያት ይላለኝ። ኢየሩሳሌምን ሲመለከታት ፈሪሳውያን ሰላማቸው የሆነውን ክርስቶስን የሚጣሉበት፣ ምስጋናውን የሚንቁበት ጊዜ ነበረ። ያን ጊዜ ኢየሩሳሌምን አይቶ ጌታችን ኢየሱስ ክርስቶስ አለቀሰላት ይላል። ይህ ለቅሶ በኢየሩሳሌም የሚመጣውን መከራ የሚደርስባትን ስቃይ ተመልክቶ ጌታ አለቀሰላት ይላል። ሰላምሽን አላወቅሽም፣ ሰላምሽን ብታውቂ ኑሮ ሰላም የሆንኩትን እኔን ባልተቃወምሽኝ ነበር እያለ ለኢየሩሳሌም እንዳለቀሰላት እንመለከታለን። ስለዚህ ሕፃናት ያመሰገኑት ክርስቶስን እኛ ቤታችን ከፍተን ወደ ቤታችን እንዲገባ አምላካችን ልንጋብዘው ያስፈልጋል። ነቢየ እግዚአብሔር
ዳዊት መኳንንት ሆይ ደጆቻችሁን ክፈቱ እያለ በመዝሙረ ዳዊት በመዝሙር 23 ይናገራል። መኳንንት ደጆቻችሁን ክፈቱ፣ የሰላም አምላክ ክርስቶስ የሰላም አምላክ እግዚአብሔር ይግባ ከቤታችሁ እያለ ይናገራል። ስለዚህ ሰላማችን የሆነ ኢየሱስ ክርስቶስ እንዲገባ ነገስታቶች ልቦናቸውን መክፈት ያስፈልጋል። ልቦናቸውን ያልከፈቱ ሰዎች ለሕዝባቸው ለወገኖቻቸው የማያዝኑ ይሆናሉ። በሀገራችን አንዳንዴ እንደምናየው ለድሃ የሚሰጠውን ምግብ ለራሳቸው መኪና መቀየሪያ ወይም ደግሞ ለተራበ የመጣውን ምግብ ለራሳቸው ፎቅ መስሪያ አድርገው የተራቡት ሲሞቱ እንመለከታለን። ይህ ሆነ ማለት ነገስታት ልቦናቸውን አልከፈቱም፣ የፍቅርን አምላክ አልተቀበሉትም ማለት ነው እና ስለዚህ ክርስቲያኖች ይሆን ቤቶቻችን ለድሃዎች እንዲከፈት ለመንፈስ ቅዱስ እንዲከፈት ቤተ ክርስቲያናችን ታዘናለች ማለት ነው። ሰላማችን ኢየሱስ ክርስቶስ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ያለ ጌታ ሕፃናት ከእናታቸው ጡት አቁመው ኢየሱስ ክርስቶስን ሆሳዕና እያሉ አመስግነውታል። ስለዚህ በዚህ ቀን በየቦታው ያለ ክርስቲያን ሁሉ ሆሳዕና ለዳዊት ልጅ እያለ ሊያመሰግን ይገባዋለኝ። ይህንን በማድረጋችን ምስጋና የሕፃናትን ምስጋና ልንሰማ ይገባናል ማለት ነው። ይህንን ምስጋና ማመስገን ክርስቲያኖች ግዴታ አለብን። ለምን? ስለኛ ሲል በመስቀል ተሰቅሎ የእኛን ሞት እርሱ ሙቶ የእኛን ሕማም እርሱ ታሞ የእኛን ቁስል እርሱ ቆስሎ ሕይወቱን ሰጥቶናል። በእርሱ ቁስል እኛ ተፈውሰናል። በእርሱ ሕማም የእኛ ሕማም ጠፍቶልናል። ስለዚህ እግዚአብሔርን እንድናመሰግነው አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። በዚህ የምንመለከተው ሕፃናት እግዚአብሔርን አመስግነዋል። እኛም እግዚአብሔርን እንድናመሰግን ጸጋውን በረከቱን እንድንወርስ የአባቶቻችን አምላክ እግዚአብሔር ይርዳን። አጥንትን የሚያለመልም ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የሕፃናትን ምስጋና ያሰማን ዘንድ የአባቶቻችን አምላክ እግዚአብሔር ቅዱስ ፈቃዱ ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት በሁላችን ላይ ይደር። ስብሐት ለእግዚአብሔር፣ ምስጋና ይሁን። አሜን።